አይሁዳውያን በዛሬው ቀን ሆሎካስት ሚሞሪያል ዴይ ብሎ ያከብራሉ። ሂትለር በፋይናል ሶሉሽን የአይሁድን ህዝብ ከምድረ ገጽ ለማጥፋት የመጨረሻው መፍትሄ ብሎ የወሰደው 6 ሚሊዮን አይሁዳውያንን በሙሉ ሰብስቦ ወደ ኮንሰንትሬሽን ካምፕ አስገብቶ ማቃጠል ነው የነበረው። አይሁድ ከዚህ ምድር ላይ ፎር ሳም ሪዝን መጥፋት አለበት። ይሄ ደግሞ ምዕራብ አውሮፓም ምስራቅ አውሮፓም በሁሉም ዓለማት ላይ ሲደረግ የነበረ ነው። አንዳንዱ ኢየሱስ ክርስቶስን ሰቅላችኋልና ስለዚህ እኛ እናጠፋቸዋለን ይላሉ። ተገልብጦ ደግሞ ኢየሱስ ክርስቶስ ስለሞተ ድኛለሁ ስልም ደግሞ ትመለከታላችሁ። ትንሽ ክላሽ የሚያደርግ ነገር ነው። አሁንም አንዳንድ ኡስታዞች ካያችሁ እናንተ ኢየሱስ ክርስቶስን የሰቀሉትን ለምን ትደግፋላችሁ ምናምን ደግሞ ሲሉ ደግሞ ትሰማላችሁ። ኢየሱስ ክርስቶስን ስለሰቀሉ ግደሏቸው ነው እያሉ የሚናገሩት። ይሄ the spirit of antichrist ነው። ይሄ በነገራችን ላይ አይሁድን ከምድር ላይ ማጥፋት በሂትለር የተጀመረ በመካከለኛው ዘመን አውሮፓውያን የተጀመረ በቅርብ የተጀመረ አይደለም። ግብፃውያን ሞክረውታል፣ ፈሮናውያን ሞክረውታል፣ ባቢሎናውያን ሞክረውታል፣ ሃማ ሞክረውታል። በተለይ ደግሞ አስተር መጽሐፍን የምታነቡ ሰዎች የሃማ ታሪክ በጣም የሚገርም ነው። ፋይናል ሶሉሽን ልክ እንደ ሂትለር ፋይናል ሶሉሽን ብሎ የሞክረው ሃማ ነው። ሃማ አማሌቃዊ ነው። አማሌቃዊ ደግሞ የአሁኑ ኢራናዊ ማለት ነው። ሂትለር ግን የመጨረሻውን ውሳኔ በቃ ከሆነ ወዲህ የአይሁድ ጉዳይ እኔ ጨርሳለሁ፣ ደስ ስለው በቆዳቸው ጫማ ሲሰራ፣ ደስ ስለው በስጋቸው ሳሙና ሲሰራ፣ መድኃኒት ሲሞክርባቸው ምናምን ሁሉ ካደረገና ፋይናል ሶሉሽን እነሱን ኮንሰንትሬሽን ካምፕስ አስገብቶ በጋዝ ቻምበር አቃጥሎ ከአይሁድ የነጻ ዓለምን መፍጠር የሚል ነው። ጌስዋት አይሁድን ማጥፋት ሳይሆን እስራኤል የሚባል አገር ከኦልሞስት ከ2000 ዓመት በኋላ ዳግም እንዲወለድ ምክንያት ሆኗል። እና እስራኤላውያን ይህንን ዘግናኝ ታሪካቸውን never again ከአሁን ወዲህ አይደገምም፣ we will never forget አንረሳውም፣ አይደገምም። እንዴት አድርጋችሁ ነው እንዳይደገም የምታደርጉት? ምክንያቱም ይሄ ዓለም አይሁድን ካላጠፋ ሰርቫይቭ የሚያደርግ ዓለም አይደለም። ኢራንን ታያላችሁ። ኢራን ከእስራኤል ጋር ድንበር የላትም። ኢራን እና እስራኤል የሚያጣላቸው የኢኮኖሚ የፖለቲካ ምንም አይነት ነገር የላቸውም። ግን ዝም ብሎ ከመሃል ተነስተው ደስቱ እስራኤልን ካጠፋን አላህ ይባርከናል ብሎ ኒውክሊየር ሰርቶ እስራኤልን ለማጥፋት ተነሱ። ሂዝቦላ በፖሊሲ እስራኤልን ማጥፋት አላህን ማገልገል ነው ብሎ መጣ። እስራኤል ደግሞ never again አይደገምም ይላሉ። እንዴት አድርጋችሁ እንዳይደገም የምታደርጉት ነው የኔ ጥያቄ። ስለዚህ ይህን እያየ ነው አይደል? አይደገምም የሚሉት በዚህ ነው። they are ready for that። ራሳቸውን እስከ ጥግ ለመከላከል ድሮ እንደዚህ አስረ ወስደ ኮንሰንትሬሽን ካምፕ አቃጥለሃል። አሁን እንደዚህ ማሰር ቀርቶ ማለት ነው እንዳትደርስ አድርገህ ይሄ ነገር እንደዚህ ያን ነገር አላቸው። IDF የሚባል አላቸው፣ IAF የሚባል አላቸው። they are ready for every single scenario። በዚህ በክንዳቸው ነው አይደገምም እያሉ ያሉት። ከዚህ ብዙ እንማራለን ኢትዮጵያውያን። በእርግጠኛ እንማርም። በጣም ማዝነው እሱ በጠላት እንዲህ ተከበህ ሊያጠፉ የተነሱ አይደገምም ብለህ መነሳት ሲገባ እርስ በርስ ትባላለህ። አንድ ላይ ሆነህ ጠላቶችን አንበርክከህ ሁሉ እንዲገዙልህ ማድረግ ሲገባ የነሱ አጨብጫቢ ሆነ አንድ ላይ ትገኛለህ። እኔ በብዙ ነገር ልሳሳት እችላለሁ። በቲፒኤልኤፍ ግን ተሳስቼ አላውቅም። የኢትዮጵያ ሕዝብ ቲፒኤልኤፍን never again ካላለ will never forget ብሎ ካልተነሳ እቺን ሀገር 10 ምናምን አገር ነው የሚያርጓት፣ 20 ምናምን 30 ምናምን አገር ነው የሚያርጓት። ለኢትዮጵያና ለኢትዮጵያውያን ያላቸው ጥላቻ በቃል የምትነግረው አይደለም። አይሁዳውያን ከመጥፋት ራሳቸውን never again ብለው እንድታደጉት we have to say never again። ወንድሜ የምታየው ግብጽ ቱርክ እዚህ አካባቢ ላይ እንደሚሽከረከረው ማለት ነው። ጭንቅላትን ቅቤ ለመቀባት አይደለም የመጣው።